የአሹክ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? መልካም የሁለተኛ ቀን ኢድ ብያችኋለሁ። ያው የመጀመሪያ ቀን ቢደብረኝም የሁለተኛ ቀን ከሀገሬ ልጆች ጋር ታላቅ ወንድሟ ጋር ሄደን አከበርን እላችኋለሁ። በጣም ደስ በሚል ሁኔታ አከበርኩት። ድብርት ሁላ ለቆኛል። ያው ሙሉ ለሙሉ ባይሆንም ማለት ነው። እና ቀጣይ ዛሬ ርዕሳችን የሚሆነው እስኪ እባካችሁ ብዬ ልለመናችሁ። እስኪ ግሩፕም ላይ ያላችሁ ሼርም እያደረጋችሁ ማለት ነው። በሐዋላ ብር ላክልኝ ብዬ ሰጥቼው የሁለት ወር ይዞ ጠፋ። ስሙ አሸናፊ እንድሪስ አደም ይባላል። ዱባይ ነው የሚኖረው። በፊት ዱባይ ያለሁ ነበር ብር የሚልክልኝ ማለት ነው። አሁን ሳውዲ ነው ያለሁት። ወደ ሳውዲ ከመጣ በኋላ እዚህ ያው ለሀገሩ አዲስ ስለሆንኩኝ ብዙም ሰውም ስለማላቅ ምናምን ነገር ማመኑ ከብዶኝ፣ ያው ይሄኛው ከበፊትም ስለሚልክልኝ ላክልኝ ብዬ በአካውንት ሰውየው ትራንስፈር አደረገለት ማለት ነው። ከዛ በኋላ የሁለት ወር ነው። ከዛ ከተሰጠ በኋላ ማለት ነው እሺ ልከዋለሁ እያለ ያው እንደ ሌላም ጊዜ ስለሚልክልኝ እሺ ብዬ ዝም አልኩኝ። ባይ የለም ወር 2-3 ወር የሆነ ቆየ ማለት ነው። ከዛ በኋላ የሚገርማችሁ ነገር በመሃል ስልክ ተበላሽቶብኝ ነው እንደገና ድጋሚ አካውንት ላኪልኝ ምናምን ነገር አለ። የሸወደኝ ማለት ነው። እሺ ብዬ ላኩለት። ከዛ በኋላ የለም ጭራሽ ብሎክ አደረገኝ መሰለኝ። ሳውራው አይመልስልኝ። በፌስቡክ በዋትሳፕ በምን ቴሌግራም ብጽፍለት ቮይስ ባረግ አልመልስ አለኝ ማለት ነው። ሴቶች እንደው ሰው ማመን ከባድ ነው በአሁኑ ሰዓት ማለት ነው። በተለይ ሐዋላ የሚሰሩት አብዛኛውን የእውነት በጣም ይከብዳል። ብቻ ለማመን ሌላው ለማመን የሚከብድበት ጊዜ ነው። ታማኞች ራሱ ለማመን የሚከብድበት ጊዜ ነው። ወላሂ እየፈራሁ ማለት ነው። የራሱ እንደው እንዲህ ከመሆን ወይ በባንክ መላክ ወይም በጣም በደንብ የሚታወቅ ቅርብ ወይ ዘመድ የሆነ ሰው ከሆነ እንጂ ከባድ ነው። የሰራንበት እስኪ ያስባችሁታል። 60 ቀን ድካም ማለት ነው። ለአንድ ቀን እንኳን እንዴት ነግቶ እንደሚመሽ እንዴት እንደሚከብድ ያው እናውቀዋለን ማለት ነው። የመዳም ቅመሞች ታውቁታላችሁ። የሁለት ወር ይዞ ጠፋ። በፊት ወደ አጅማን ዱባይ አጅማን አካባቢ ነበረ። አሁን ቦታ ቀይሯል ምናምን አሉ የሚያውቁት ልጆች ምናምን አጠያይቄ ነበረ። ሌላ ቦታ ይኖራል። ባለትዳርም ነው ልጅ ምናምን ነገር እንደዛ ነገር አሉ። ብዙ አንገናኝም ምናምን ነገር አሉኝ ማለት ጓደኞቹ። ችግሩ አሁን እኔ ፎቶ የለኝም ልጁ ፎቶ ባለመኖሬ ማለት ነው። እና ሀቢባም ጋር ጽፌላት ነበረ በቲክቶክ ምናምን ለልጆችም ጽፌላቸው ነበር። እሷ ቶሎ አትመልስም መሰለኝ አልመለሰችልኝም። ለሌላ ልጆች እስኪ ሀቢባ ጋር አድርሱልኝ ምናምን ብዬ ስጠይቃቸው ደግሞ ህጋዊ ካልሆነ በሐዋላ እኔ አያገባኝም ምናምን ነገር ብላለች ከዚህ በፊት ብለውኝ እዛ ዝም አልኩኝ ማለት ነው። እና የምታውቁ ካላችሁ በአላህ እስኪ ከግሩፕም ከምንም የምታውቁ ካላችሁ ማለት ነው ሼር አድርጉልኝና እስኪ መላክ አለ ማለት ነው። በጣም ያስጠላል፣ ይደብራል። የሁለት ወር ልፋት እስኪ የሰው ላብ ምን ያደርግላቸዋል? ሰርቶ ለምን አይኖሩም? ቢያንስ እንኳን እንደኛ እንዲሁ እንኳን ወይ የሆነ ነገር ሚዲያ ላይ ሰርተው አረብስ አብረን እየሰራን እንዲህ ቢያድጉ አይሻልም ወይ? የሰው ደም የሰው ላብ ምን ያደርግላቸዋል? እስኪ ለጊዜው ምናልባት ሊያስደስተው ይችላል። ግን አለ አኼራ አለ ቅያማ አለ። በአኼራም በዱንያ ነው ያፏላልኩትም በጣም ነው ያናደደኝ ማለት ነው። በጣም የሚታመን ሰው ደግሞ እንዲህ ሲያደርግ በጣም ነው የሚያናድድ፣ በጣም ነው የሚያስጠላው። ላይ ያረቢ ጭራሽ አይመልስም ብሎክ ሳያደርገኝ አይቀርም ማለት ነው። እና እስኪ የምታውቁ ካላችሁ አናግሩልኝ። እስኪ ይሄንን ቻናል የምታዩ ልጆች ሴቶች የመዳም ቅመሞች ማለት ነው የምታውቁት ካላችሁ ስሙን ነግራችኋለሁ ደጋግሜ። አሸናፊ እንድሪስ አደም ይባላል። ሚስቱ ሀያት ትባላለች ማለት ነው። ዱባይ ነው የሚኖሩት። ያው 7-8 አመት አካባቢ ሲያልፍ አይቀርም ዱባይ መኖር ከጀመረ እሱ እንደዛ ነገር ነው ማለት ነው። የምታውቁ ካላችሁ እስኪ ጠይቁልኝ ማለት ነው። እንዲህ ዝም ብሎ የሰው ሀቅ ይዞ መጥፋት ወይ አላህ ለራሳቸውን በዛው በባሰ ነገር ሊከታቸው ይሆናል። ኧረ እንዲህ የሰው ላብ ይዞ የሚጠፉት ማለት ነው አላህ በባሰ ነገር ይክተታቸው። ወላሂ እንዲህ ተቃጥለን
እንዲህ ሆነን የምናመጣው ሳንቲም ማንንም ሲበላው በጣም ያናድዳል ማለት ነው። ወላሂ በጣም ነው የሚያናድደው። ከምላችሁ በላይ በጣም ነው ያናደደኝ ማለት ነው። ለስንት አመት ሲልክልኝ ቆይቶ አሁን ላይ እንዲህ ማድረጉ በጣም ነው ያናደደኝ ማለት ነው። ወላሂ እላችሁ አለቀስኩላ። እኔ ብሩ ያን ያህል ለብርነቱ ሳይሆን ብቻ ያና ደክሜ ምን ብዬ። በዛ ላይ የሚገርማቸው ነገር ኢትዮጵያ በጣም ለተቸገረ ሰው የሚላክ ነበር። ሐኪም ቤት ሁላ ሄዶ ለሐኪም ቤት የሚከፈል ሳንቲም ነበረ ማለት ነው። ወላሂ ይችን ሳንቲም ብር እየጠበቁ እሱ እሺ እያለ ማለት ነው። እንዴት በቃ እንጃ ምን ብዬ እንደማወራው። እዛ ያለ ሰው ደግሞ አይረዳም። የት አለ ወዴት ነው የላክሽው? ውሸትሽን ነው አውቀሽ ነው እኛንን ለማታል ነው ምናምን ነገር ይላሉ። አይረዱም ማለት ነው። ልክ ኢትዮጵያ ቁጭ ብላችሁ ቶሎ በስልክ ዝም ብላችሁ ትራንስፈር የምታደርጉ ነው የሚመስላቸው ማለት ነው። አይረዱም። ወይ እዚች ጋር ተመችቶን ደርቶን የምናመጣው ይመስላችኋል። ብር ለመላክ ራሱ ፈቃድ ያስፈልጋል። ያው የሰው ሀገርም ስለሆነ ላኩ ብሎ ተሰጥቷቸው እስከሚልኩት በቃ ያው የሰራተኛ ነገር ችላ ችላ ስለሚሉ የራሳቸው ጉዳይ ጊዜ ነው የሚፈጥኑት እና አይገባቸውም እዛ ኢትዮጵያ ያሉት ማለት ነው። እነሱ ራሱ እስከምታስረዱ ራሱ በቃ ደም ነው የሚያፈሉት። ብቻ አላውቅም። የምታውቁት ከሆነ ሼር እያደረጋችሁ አፈላልጉልኝ እላችኋለሁኝ። እና ያው ኢድ እንዳልኳቸው የመጀመሪያ ቀን በጣም ደብሮኝ አስጠላችቶኝ በአንድ ሳለቅስ ምን ስል ነው ያሳለፍኩት። ብቻ አላውቅም። ቤተሰብ ምንም ትዝ ብሎኝ በጣም የሚገርማቸው ካርድም አላገኘው አልደወልኩ። ካርድ ቶሎ አትገዛልኝም እሺ አትልም ማለት ነው። ትንሽ አስቸጋሪ ሴትዮ ናት። ስልክም ማታ ክፍልሽ ስትገቢ እንጂ ብላ ያው እንደዛ ትንሽ ታካብዳለች ማለት ነው። ስልክ ስታይ አይመቻትም። ስራ በጨርስ እንኳን ስራ ሌላ ስራ ትፈጥራለች ማለት ነው። ስልክ እጄ ላይ ካየች ማለት ነው። የራሱ ተደብቄ ወይ ከተኙ በኋላ ወይ ልሰግድ ገብቼ ምናምን ነው እንዴ ከእናንተም ጋር ሙሉ እንትን የሚለው ማለት ነው። አታውቅም ማለት ነው። ወይ ስተኛ የምተኛበት ሰዓት አቃጥዬ ምናምን ነገር ሌላ ነገር ከምከታተል እንዲሁ ለምን በዚህ አልደበር ምናምን ብዬ ነው እላችኋለሁ። በአጠቃላይ አታውቅም እንዲ ዩቲዩብ እንደጀመርኩ ምናምን አታውቅም። ብታውቅ ስልኩ ራሱ ሰብርብኛለች ትወስድብኛለች ማለት ነው። አንተ ቤተሰብ ሳወራ በጽሁፍ ነው የሚገርማቸው ነገር እንዲህ በቪዲዮ ምናምን አላውራም። ምክንያቱም እንዴት ድምጽ ስትሰማ ራሱ ትናደዳለች። እነሱ 24 ሰዓት ስልክ ላይ ናቸው። ይሄ ሰው ቤተሰብ እንኳን በስንት አንድ ሲያወራ በጣም ይናደዳሉ። ለምን እንደሆነ አላውቅም። እንደው የኔዋ እንደው የባሰባት ናት ማለት ነው። በጭራሽ አይመቻትም። በቃ ስልኩ አንድ ቀን እንዲህ ሳይለንት ሁሌም ስልክ ሳይለንት ነው። አንድ ቀን አጋጣሚ ረስቼው ሳይለንቱን ከፈትኩት መሰለኝ ኢሞኖ ይጮሃል። ምንድነው የሚጮኸው? ያ ስልክ ነው አለች። ከዛ ደነገጥኩኝ። የኔ ነው አልኳት። ድምፁ እንትን አታደርጊውም እንዴ ምናምን አለችኝ። እሺ ብዬ ሮጥኩ ገብቼ ድምፁን ሳይለንት አደረኩትላችሁ ሁሉ። የሆነ ቀን ደግሞ እንዲህ ልብስ ያጠብኩኝ እነሱ የሆነ ቦታ ደርሰን እንመጣለን ብለውኝ ቤት ውስጥ የሚያየው በሙሉ አለ፣ ቤታችን በሙሉ አለ ማለት ነው። ከዛ እስከሚመጡ ልብስ እያጠብኩ ነበረ። ዝም ብዬ ከሚደብረኝ አልኩና ስልኩን ይዤ ወጣሁ ማለት ነው። ልብስ ማጥበት ቦታ እዛ እያወራሁ ሳለ ሴትዮዋ አይታኛ ይሆን አላውቅም፣ ወዲያው መጣች። የሚገርማችሁ ነገር ወዲያውኑ ቀያየረችው፣ ያው ዋይፋዩ ማለት ነው። ቀያየረችው። ለ3 ቀን ቀጣችኝ ማለት ነው። 3 ቀን ያለ ስልክ 3 ቀን ካስቀመጠችኝ በኋላ እኔ ደግሞ ጥፋቴ ምንድነው? እየሰራሁ አይደለም ወይ? ስራዬ እየሰራሁ እኮ ነው ያወራሁት፣ ቤተሰብ ነው ያወራሁት እና ለምን ታጠፊብኛለሽ ምናምን አልኳት። ያው ከዚህ በፊት ዱባይ ስለሰራሁኝ ቋንቋዎች ስለማይቸግረኝ አወራኋት። አይ አልቆ እኮ ነው ብሩ ጨርሶ ነው እናንተ እየተጠቀማችሁ አይደለም እንዴ አልኳት። ከዛ አይ ብር ሞልተን ነው ምናምን ነገር። አይ ብርማ አልሞላም እንግዲህ ያለቀ ብላችሁ እውነታችሁ ከሆነ ችግር የለውም። ብር ሲሞላ አናገራቸዋለሁ። ቤተሰብ ይጨነቃሉ ምናምን አልኳት። ለትልቋ ልጅቷም ነገርኳት። ከዛ ትልቋ ደግሞ ትወደኛለችም የሆነ ወዳታለሁ። ያው ማቃጣሪም ቢሆን በስልካቸውን ቢያቃጥሩም ቢሆን ከዛ እኛ እኮ የየራሳችን ካርድ ሞልተን ነው ወርሃዊ ሞልተን ነው ጨርሷል ምናምን ሰውየው አልሞላ ማርያም ምናምን ነገር አለች ማለት ነው። ስትለኝ አልጨረስም። የሚገርማችሁ ነገር ስልካቸው ላይ አድርገውት ቀየሩት፣ ቁጥሩን ቀየሩት ማለት ነው።
እንደው እኔ ሊሸውዱኝ ማለት ችግር የለውም በቃ ምንም ማድረግ አይቻልም። ቤተሰብ ደውዬ እነግራችኋለሁ እንዲህ ዋይፋይ የለኝም አትጨናነቁ እላችኋለሁ ምናምን ብዬ ስላት ልጅቷ ደግሞ ለእናቷ ኧረ ደብሯታል ምናምን ነገር አለቻት ማለት ነው። ቤት አልነበረችም እናትየው እንደውላላት ዋይፋይ ከሌለ ቁርአን በራሱ ያው ቁርአን በግሩፕ ስለምቀራ እንግዲህ ያው ከምንም በላይ ቁርአኑን ማቋረጤ ነው ምናምን ብዬ ለልጅቷ ማስረዳኋት ማለት ነው። ከዛ ነገረቻት። ወዲያው የሚገርማችሁ ከስልክ አውጥተውት ቦታው መልሱት ማለት ነው። እንደ ሚሞሪ ነገር ነው ያወጡታል ያስገቡታል ምናምን ነገር እና እንደዛ ነው እላችኋለሁኝ። ከፈተችው ልክ አውቁን ብር ሳይጨርስ በካርድ ነው የምንጠቀመው እያሉ አታለውኝ 3 ቀን ድረስ ያለ ስልክ አስቀመጠችኝ እላችኋለሁኝ። እና ብቻ ሰብር ትዕግስት ያስፈልጋል። ስደት በጣም ትዕግስት ያስፈልጋል። አንዳንዴ ትዕግስትም ይፈታተናሉ። ብቻ ያው እንደምንም ቋንቋ ከቻለን ቋንቋ ለሚችል ሰው እንደምንም አስተባብሮን ያልፈዋል። አዲሶቹ ግን ብቻ ይከብዳል ቋንቋ ለማያውቅ ሰው ከባድ ነው እላችኋለሁ። 3ኛ ቀን አስከፈትኩኝ እስኪ በርድላት ብዬ ዝም አልኳትና ተናግሬያት ሰጠችኝ እላችሁ። ሁለተኛ ስራ ስትሰሪ ስልኩን ይዘሽው ወጥተሽ እንዳላይሽ ምናምን አለችኝ። እሺ አልኳት። እኔ ጊዜ እስከምጨርስ እንግዲህ አፌ ልዝጋ አልኩኝ። መጣሁባት እንጂ አልመጣችብኝም ብዬ እሺ ብዬ ከዛን ጊዜ ወዲህ ስልኬ ከክፍል አይወጣም ማለት ነው እላችኋለሁ። እና በተረፈ ልጁን አፈላልጉልኝ ደረሰኝ አለ ብቻ የልጁ ፎቶ የለም እንጂ የላኩበት ደረሰኝ ምናምን አለ እላችኋለሁ። አሁን ራሱ ተኝታ ነው እንዲመለፈልፈው ከመጣችብኝ ጉዴ ነው የሚፈለው። እና የዛሬ ርዕሴ እዚህ ላይ አጠናቅቃለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ እላችኋለሁ።